እና የሚያስፈልግሽ ነገር አለ ምናምን ሲለኝ አይ ለጊዜው ምንም አያስፈልገኝም አመሰግናለሁ ምናምን ሲለው ከዛ አይ የማግዝሽ ነገር ካለ ሜቢ በስራም ጉዳይ ሊሆን ይችላል የምጽፍልሽም ነገር የምትቸገሪው ነገር ካለ እኔ እጽፍልሻለሁ ችግር የለውም እና እግዝሻለሁ ስልክሽን ስጭኝ አለኝ ማለት ነው። ከዛ እኔም ደግሞ ሰው ስለሌለ ከጎኔ ማንም ሰው ስለሌለ ከጎኔ በሰዓቱ ማንንም ሰው ታውቃላችሁ ማንንም ሰው ነው ማምነው ማንም ገዳይም ይሁን ምንም ይሁን አላውቅም። ከዛ ውጭ ቀን ውጭ አይቼው አላውቅም እና ችግር የለውም እሺ አልኩት። ስልኬን ሰጠሁትና ልጆቹ ጋር ተገናኘን። የዛን ቀን ማለት ነው ይዘንባልን እምላችሁ ይዘንባል። በጣም ነው የሚዘንበው ዝናብ ማለት ነው። በጣም እየዘነበ ነበረ። ከዛ ስመለስ ለስራ የሚመችሽ ከሆነ እናወራለን ምናምን ብሎ ልክ እየተመለስኩ እያለ ልጆቹ ጋር ቪዲዮ ሰርቼ ዝናብ እየጣለ የሆነች እንትን አለች ጀማው የሚቀመጡባት የሆነች ቦታ አለች። እዛ ጋር አገኘኝ እኔ ስመጣ ማለት ነው። ከዛ እንዴት ነው ስራ እንዴት ነው ታስማማችሁ ወይ ምናምን ነገር ምናምን አለኝ። አዎ ምናምን አልኩት እና ስለ አንዳንድ ነገሮች ነገ እናወራለን አሁን ግቢ ምናምን አለኝ። ገባሁ ቤቴ። ከዛ በሁለተኛው ቀን ስልክ ተደወለልኝና እንዴት ነሽ የሚያስፈልግሽ ነገር አለ ወይ ምናምን ዛሬ ማውራት እንችላለን ወይ አለኝ። ይቻላል ችግር የለውም ምናምን አልኩት። እኔም ለስራ በጣም መስራት እፈልጋለሁ። በጣምም ደግሞ ጉጉት ስላለኝ ምንም አይነት ችሎታ የለኝም ታውቃላችሁ። የትወና ምንም አይነት ነገር የለኝም። እኔ ቅመም ነኝ። ሳህን ከማጠብ ውጭ የማውቀው ነገር የለምና ግን ደግሞ ያስያዙኝን ነገር አለቅም ይይዛለሁ። ከዛ በኋላ ያለውን አቤኔ ይቀጥልላችሁ። ከተገናኘን በኋላ ያለውን ከዛ በኋላማ በቃ ምን ልበላችሁ ዛራና ቻንድራ የሚለው ፊልም ነው የተፈጠረው። አትቀልድ። እኔ ቁም ነገር እያወራን ነው አይደለ? አይ ማርያም ተገናኘን ምናምን ነገር በቃ ስልክም ተደዋወልን ምናምን በቃ በጣም ስላችሁ ጀስት ከዛን ቀን በፊት ደግሞ በነገራችሁ ላይ ይሄ ሁሉ ነገር ከመፈጠሩ በፊት የሆነ ምግብ ቤት ተገናኝተን እና ላሽ ነበር ያልኳት ሰላም አላልኳት ማርያምን ነው የምላችሁ ጀስት እሷ እንትን ብለናል። ከዛ በኋላ እዛለት ደግሞ ብቻዋን ምናምን ነበረች መታ ስታዋራኝ ጀስት ሴት ናት አንደኛ ቦታን የጠየቀችኝ ወሰድኳት አሳየኋት አወራን አሪፍ ንግግሮች አወራን ፐርሰናሊቲዋ ደስ ይላል ማርያምን። ከዛ ለስራ ያላት ተነሳሽነት ደግሞ አሪፍ ነው። ሶ ሌላ ነገር ፋይናንሻል እንኳን ማገዝ ባልች ጀስት በምንችለው ፈጣሪ በሰጠኝ ነገር በጽሁፍ በአክቲንግ ነገሮች በቃ በአንዳንድ ነገር አግዝሻለሁ ምናምን ተባለ። አናናናናን እያልን ይሄው ለዚችው ለዛ አንቺ ስሚኝ ለካ ማታ ዝናብ ልብሴ በስብሶ አንቺን ስጠብቅሽ ድጋሚ ቤት ገብቼ ምናምን ቀይሬ ነው ለካ የተገናኘነው። ታውቂያለሽ ለካ እንደዚህ ነው ለካ ትዝታ የሚባለው መድኃኒዓለም በቃ ማለፈው ዝናብ እየጣለ በጣም ዝናብ እየጣለ ነበር ማሮች በጣም ዝናብ ይጥል ነበር ስንገናኝ። ከዛ እዛ ቪዲዮ ሰርች የመጣው ከዛ እሱ ጋር ተገናኘን። ከዛ ያለኝን ተነሳሽነት እኔ በቃ ልነግራችሁ አልችልም። በፊትም ያው ማለት ያን ያክል ወደ ስራው እንትን የሚለይ ሰው ስላጣው እንጂ በጣም የመስራት ፍላጎት አለ ይገባችሁ በጣም ማለት ነው በጣም እና እነዛን ነገሮች ነካ ሲያደርጉኝ መስራት ጀመርኩኝ። እግዚአብሔር ይመስገን። በዛ አጋጣሚ ነው እንጂ አስበንበት አውርተን እንደዚህ ሰው እንደሚባባለው እንደዚህ ሰው ጋር እንደተገናኘሁት ግን ይሄው እግዚአብሔርን ይሄው ፈጣሪ በሚያውቀው ምንም ነገር እኔም እሷም አስበንበት ቢሆን መጀመሪያ የተዋወቅንበት ቀን ነበረ። ገባችሁ አይደል? እኔ በባህሪ ኩራተኛ ነኝ። ማይዋሽ ሁሉም ሰው የሚለው ነገር በጣም ጠጋበኛ ነኝ፣ ኩራተኛ ነኝ። ጀስት ሰው ሰላም ካለለኝ ሰላም ማለት ሰው ካልተዋወቅኩኝ ማለት ከቀረበኝ ግን በቃ ወዳጅ መሆን ሰው እኔ ጓደኞቼም ሁሉም ሰው እንደሚለኝ ማለት ነው። እና